የራስሽን ህይወት ለመኖር ሞክሪ። ራስሽን ለራስሽ መኖር ለመኖር ሞክሪ። ስለዚህ በቃ አንቺ የሚያገናኙን ነገሮች እምቢ ካልሽኝ ደግሞ ምንም ችግር የለብኝም። ከምንም ነገር በቃ እንትን ማለት መኖር አያቅተኝም። ተረዳሽኝ? ያው ላይ ነገሮች ስልት ስራ ነው። እኔ ከምንም ማቀያልኩ አይደለም። ከምንም እንድትርቅ አልፈልግም። እንደማፈልግ ከሆነ እንደዚህ አይነት ጥያቄ ዳግም እንዳትጠይቂኝ፣ እንዳታነሽብኝ። እኔ ስለተሸነፍኩ ነው እንዴ እንደዚህ ነው? ስለመሸነፍ አይደለም። ስለመሸነፍ አይደለም። ስለማለት ዛሬ ነው ተሸንፌ እስቲ ላንተ ፊሊንግ አለኝ ስላልኩ ነው እንደዚህ ከመሸነፍ ጋር የሚያገናኘው ነገር የለም። በቃ ለሁሉም ነገር ስለረፈደ ነው ሩታ። እኔ ስሜቴ ጠፍቷል እያልኩሽ ነው። የሰው ልጅ ነኝ። በቃ ማፍቀር የሚችል ልብን መራቅም መጥላትም አለማፍቀርም ይችላል። ስለዚህ በቃ እኔ ደግሞ አሁን ላይ ሁሉ ነገር ውጥት ብሎልኛል። በቃ ትቼዋለሁ። ስለዚህ በቃ ደግሞ አእምሮዬንም ወደ ሌላ ነገር ልትረብሽ በግልጽ አማርኛ ላንቺ ፊሊንግ የለኝም እያልኩሽ ነው። ገባሽ? በግልጽ አማርኛ በዚህ ልክ እየነገርኩሽ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም። እርግጠኛ ነኝ ግን 100% ምንም አይነት ፊሊንግ የለኝም እያልኩሽ ነው። አይመስልም። ተግባር ግን ማለት ከዚህ በኋላ ደግሞ በተግባር የማሳይሻለሁ። በቃ ከዛ በፊት ልሳሳት እችላለሁ። ከዚህ በኋላ ግን ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ስሆን እና ብቻዬን ስሆን የምታሳየኝ ነገር ነው። ዛሬ ላይ ብቻሽን ነሽ አይደል? ማንም የለም አይደል? ስለዚህ ማንም ሳይሆን ሲቀርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት ነው የኔ፣ ይሄ ማንነት ነው ትክክለኛ ማንነት። ይገባሽ? ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስላወራሁክ ነው አይደለም? በእውነት ነው አይደለም? አንቺ ስላልተሸነፍሽ አይደለም፣ በእውነት ነው። ህይወት እንዴት በቃ ዛሬ ተሸንፌ አንዳንድ ጊዜ የሆነ ነገር ላይ እደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ነገ ላይ ላትደርሽበት ትችያለሽ። በቃ ብዙ ነገሮች ተቀይረው ነው እንድታገኛቸው የምትችይው። ስለዚህ በቃ አብቅቷል። በቃ ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት ርዕስ እያነሳን እናንቺ ማውራት፣ መከራከር፣ መጨቃጨቅም አይገባንም። ነገም ከነገ ወዲያም ይሄንን አብርሃም ነው ልታገኙ የምትችይው። ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ